የቤት እንስሳት ድንገተኛ ንክሻ ብዙውን ጊዜ ባልጠበቅነው ሁኔታ የሚከሰት ነው። እንስሳት ብዙውን ጊዜ ያለ ምክንያት አይናከሱም። ከነዚህ ምክንያቶች መካከል ሰዎች ከነርሱ ጋር ንክኪ በሚያደርጉበት ሰዓት ምቾት ሳይሰማቸው ሲቀር፣ የህመም ወይም የቁስል መኖር በድንገት እንዲናከሱ ሊያደርጋቸው ይችላል። አብዛኛውን ጊዜ የቤት እንስሳት ከመናከሳቸው በፊት ትናንሽ ምልክቶችን ያሳያሉ። ለምሳሌ ማጉረምረም፣ ወደ ኋላ አንገታቸውን ማዞር እንዲሁም የጆሮ ለውጥን ያደርጋሉ። ነገር ግን ሰዎች እነዚህን ማስጠንቀቂያዎች ችላ ይላሉ። ስለዚህ ንክሻ የመጀመሪያ ምልክት አይደለም፣ የመጨረሻው ምቾታቸውን ለማስጠበቅ የሚጠቀሙበት እርምጃ ነው። ይህም ማለት እንደኛ እንደ ሰዎች ስሜታቸውን መግለጽ አይችሉም። ፍቅራቸውንም ማስጠንቀቂያቸውንም በተግባር ነው የሚያሳዩት። እንደ እንስሳት ሕክምና ተማሪ ስመለከተው እያመመኝ ነው፣ ደብሮኛል ወይም ጥሩ ስሜት ላይ አይደለሁም ለማለት ሲፈልጉ በጣም የሚወዱትንና የሚያምኑትን ሰው እንኳን ቢሆን በድንገት ሊናከሱ ይችላሉ። ይህ ድንበራቸውን ለማስጠበቅ የሚጠቀሙበት ተፈጥሮ ነው። አደገኛ ሁኔታዎች ከመከሰታቸው በፊት መከላከል እንደሚችሉ ለማወቅ አሁኑኑ ቬት ሴክሬትስን ሰብስክራይብ ያድርጉ።